ሰላም እንደምን ከረማችሁ ውድ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በእርግዝና ወቅት ብዙ እናቶች ሳያውቁ የሚፈጽሟቸውን 10 አደገኛ ስህተቶችን እንመለከታለን። እነዚህ ስህተቶች በእናቱም በጽንሱም ጤና ላይ ተጽዕኖ ሊያሳድሩ ስለሚችሉ ቪዲዮውን እስከ መጨረሻው ይከታተሉ። ታዲያ ዘወትር እንደምላችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር እያደረጋችሁም አበረታቱኝ። ምክንያቱም የእናንተ ላይክ እኔን እጅግ ስለሚጠቅመኝ ማለት ነው። አመሰግናለሁ። በቀጥታ ወደ መልእክቱ እንሂድ። በእርግዝና ወቅት ሊጠነቀቁ የሚገቡ አደገኛ 10 ስህተቶች ከሚባሉት ውስጥ የመጀመሪያው የሕክምና ክትትልን መተው ነው። በእርግዝና ወቅት መደበኛ የእርግዝና ምርመራን ማድረግ ግድ ያስፈልጋል። ይህን መደበኛ የሕክምና ክትትል አለማድረግ የእናቱን የጽንሱንም ጤና አደጋ ውስጥ ሊከተው ይችላል። ስለዚህ በመጀመሪያ ወር የእርግዝና ጊዜ ላይ የሕክምና ክትትል ግድ ያስፈልጋል ማለት ነው። በሁለተኛ ደረጃ የምናገኘው በእርግዝና ወቅት ሊጠነቀቁለት የሚገቡ አደገኛ ስህተቶች የሚባለው መድኃኒትን ያለ ሐኪም ምክር መውሰድ ነው። በእርግዝና ወቅት ያለ ሐኪም ምክር መድኃኒት መውሰድ የጽንስ እድገት ላይ እጅግ አደጋ ሊያመጣ ይችላል። የእናት ጤናንም ይጎዳል። ስለዚህ ማንኛውንም ያለ ሐኪም ትዕዛዝ የሚወሰድ መድኃኒትን በእርግዝና ወቅት መውሰድ በፍጹም አይመከርም። በሶስተኛ ደረጃ በእርግዝና ወቅት ሊጠነቀቁለት የሚገባ አደገኛ ስህተት የሚባለው ሲጋራ፣ አልኮል፣ አደንዛዥ እጽን መጠቀም ነው። ይህ ጽንስን እድገቱን በቀጥታ ያበላሻል፣ የቅድመ ወሊድ አደጋ ያመጣል፣ ለከፍተኛ የእናት ጤና ችግርና የሕፃኑን የአእምሮ ችግር ሊፈጥር ይችላል። ስለዚህ ጽንስ ከተፈጠረ በኋላ እኚህ አደገኛ የሚባሉ የአልኮል የመጠጥ እንደገና ደግሞ የሲጋራ ሱሶችን መጠቀም አጥብቆ የተከለከለ ነው። በአራተኛ ደረጃ የምናገኘው በእርግዝና ወቅት ሊጠነቀቁለት የሚገባ አደገኛ ስህተት በቂ የተመጣጠነ ምግብ አለመመገብ ነው። ምግብ ለጽንስ እድገትና ለጽንስ ጤና ወሳኝ ሚና አለው። እንደ ፎሊክ አሲድ፣ ብረት፣ ፕሮቲን እና ካልሲየም ያሉ ምግቦች እጅግ አስፈላጊ ናቸው። ስለዚህ ምግብን በተመጣጠነ ሁኔታ መመገብ ግድ ያስፈልጋል። በአምስተኛ ደረጃ የምናገኘው በእርግዝና ወቅት የምትጠነቀቁለት አደገኛ ስህተት የሚባለው የካፌን ምግቦችን፣ መጠጦችን መጠቀም ነው። የካፌን መጠጦችና እንደ ቡና፣ ኢነርጂ ድሪንክ መጠጦች፣ ፋስት ፉድ የሚባሉት እንደ ሳንዱች ያሉ ጣፋጭ ምግቦች በቀጥታ የእናትና የጽንስ ጤናን ሊጎዱ ይችላሉ። የሆድ ቁርጠትን ሌላም ደግሞ በሽታዎችም ሊያስከትሉም ስለሚችሉ በዚህ በእርግዝና ወቅት የካፌን የሚባሉ ምግቦችን መጠጦችንም ፈጽሞ መጠቀም የተከለከለ ነው። በስድስተኛ ደረጃ የምናገኘው በእርግዝና ወቅት ልንጠነቀቅለት የሚገባ ስህተት ከባድ ዕቃ ማንሳት፣ ሸክም መሸከም ነው። የጀርባ ህመምና የማህፀን ግፊት ሊያስከትል ይችላል። ስለዚህ በእርግዝና ወቅት ላይ አንዲት ነፍሰ ጡር እናት ከባድ ሸክምም ሆነ ከአቅሟ በላይ የሆነ ክብደት ማንሳትን እንደውም መጠነኛ የሆነ እንቅስቃሴ እንጂ ከመጠን ያለፈ እንቅስቃሴ ማድረግም ፈጽሞ አይመከርም። በሰባተኛ ደረጃ የምናገኘው በእርግዝና ወቅት ሊጠነቀቁለት የሚገባ አደገኛ ስህተት የሚባለው በቂ እንቅልፍ አለመውሰድ ነው። ድካምን ያበዛል እና የደም ግፊትን አደጋ ሊያስከትልም ይችላል። በቂ እንቅልፍ ለአንዲት ነፍሰ ጡር እናት እጅግ አስፈላጊ በእርግዝና ወቅት የሚደረግ ጥንቃቄ ነው። ስለዚህ አንዲት ነፍሰ ጡር እናት በዚህ በነፍሰ ጡር ጊዜዋ ላይ በቂ እንቅልፍ ልታደርግ ይገባታል ማለት ነው። በስምንተኛ ደረጃ የምናገኘው በእርግዝና ወቅት ልትጠነቀቁለት የሚገባ አደገኛ ስህተት የአደጋ ምልክቶችን መተው፣ አይቶ ዝም ማለት ነው። ለምሳሌ ደም መፍሰስ፣ ከባድ ሆድ ህመም፣ ከፍተኛ ራስ ምታት፣ የጽንስ እንቅስቃሴ መቀነስ ካለ ፈጥናችሁ ሕክምና ከመሄድ ይልቅ ዝም ማለት ከባድ አደጋ ውስጥ ሊከት ይችላል። የእናት ጤናን የጽንስንም ጤና ሊጎዳና ወደ ከባድ አደጋ ሊያደርስ ስለሚችል በዚህ ሰዓት የአደጋ ምልክቶችን መተው ፈጽሞ አይመከርም። በዘጠነኛ ደረጃ የምናገኘው
በእርግዝና ወቅት ልንጠነቀቅለት የሚገባ አደገኛ ስህተት ጽንስና ንጽህናን ችላ ማለት ነው። ንጽህና ለአንዲት ነፍሰ ጡር እናት እጅግ አስፈላጊ ነው። እጅ አለመታጠብ፣ ያልበሰለ ምግብ መመገብ በቀጥታ ኢንፌክሽንን ሊያመጣባት ይችላል። ይህ ኢንፌክሽን ደግሞ በእናቱም ላይ በጽንሱም ላይ አደጋ ስለሚያስከትል ያለ ጊዜው ወሊድንም ሊያመጣ ስለሚችል በእርግዝናሽ ወቅት ላይ ልትጠነቀቂ ይገባል ማለት ነው። በ10ኛ ደረጃ የምናገኘው ከመጠን በላይ ጭንቀትን ማብዛት ነው። ረጅም ጊዜ የሚቆይ ጭንቀት በእናትና በጽንስ ጤና ላይ ተጽዕኖ ያሳድራል። ስለዚህ አንዲት ነፍሰ ጡር እናት በእርግዝናዋ ጊዜ ላይ በጣም ልትጠነቀቅለት የሚገባ ነገር ቢኖር ከጭንቀት መራቅና ጭንቀትን እርግፍ አርግቶ መተው ነው ማለት ነው። በአጠቃላይ በዚህ ቪዲዮ ውስጥ እንድናስተውል የፈለግኩት በእርግዝና ወቅት ሊወገዱ የሚገቡ እነኚህ ያየናቸው 10 አደገኛ ስህተቶች ችላ የማይባሉ እና በጽንስና በእናት ጤና ላይ ከባድ ተጽዕኖ እንደሚፈጥሩ ነው። በእርግዝና ወቅት ሕክምና፣ የምግብ ልምድ፣ አደገኛ መድኃኒቶች መተው፣ እንቅልፍ እና ሰላም፣ እንክብካቤ እንዲሁም አይረን እና ፎሊክ አሲድ እጅግ የሚያስፈልጉ ነገሮች ናቸው። ይህ ሕግና የእርግዝና ጥንቃቄን በመከተል ራሳችሁን፣ የተጸነሰውን ልጅ፣ ቤተሰባችሁን እንድትንከባከቡ ስል ሙያዊ ምክሬን እገልጻለሁ። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ሼር እያደረጋችሁ ለሌሎችም አዳርሱ። ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። ዛሬም እንደተለመደው እርስዎ በእርግዝና ወቅት ላይ ምን ያህል ጥንቃቄ ያደርጋሉ? ሲያደርጉስ ቆይቷል? የሚለውን ጥያቄ መጠየቅ እፈልጋለሁ። ይህንን ጥያቄ በደንብ እንድትመልሱልኝ ስለምፈልግ በኮሜንት ሴክሽን ስር አስቀምጡልኝ። ለነበረን ቆይታ እያመሰገንኩ መልካም ቆይታ እላለሁ። ዶክተር ዳዊት ነበርኩ ከሄልዝ ቲዩ ቻናል። ሰላም ቆዩ።